ያበደቃ ባለጌ እንዴት ነው የምትመታኝ? ሴት ልጅ ትመታለች እንዴ? ዝም በይ ቀበጥ። በጣም በቃ አቡጀንደር ይገባሃል። እንዲህ ነው ሹፌሩ። የልጅሽን ስልክ ቁጥር ስጭኝ አለኝ። ልስጣው? ራዋለች። ሰላም ምርጥ ያንስ ደናችሁ የትበይነኝ እንኳን ወደ ቻናሉ በድጋሚ መጣችሁ። ለሞኑ ሉፒስ እኔ በጣም ደህና ነኝ። ሁላችሁም በያላችሁበት መልካም ነገር ይግጠማችሁ። ዛሬ ደግሞ ለእናንተ ያበሩ ቪዲዮዎችን ይዤላችሁ መጥቻለሁ ማለት ነው። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። ቪዲዮውን ደግሞ ሰው ጋር እንዲደርስ ላይክ ብታደርጉልኝ ይረዳኛል ማለት ነው። ወደ ቪዲዮ ኡጀሉ ቦታሉ ገላሉ አስቀምጥልን። ሰላም ነው፣ እንዴት ናችሁ? አመሰግናለሁ። ለብቻሽ አንተ ከፍቷል። እባክህ ምግብ እስቲ። አቤት ትህትና! ምን ደግ ልጅ ናት በእናታችሁ። አተ ቆሻሻ ትርስ ያማል ተው እንጂ ደህና ነህ? እንዴ ምን አገባህ በሷ ምግብ? ኧረ በለው። አይዞህ እሺ፣ ይሄን ጠጣ። አይዞህ እሺ፣ እንዳይደብርህ ሌላ ቀን። የልጅቷ ቻው እሺ። የልጅቷ ደግነት ግን በዛብህ እ ወይኔ ስልኬ ምን ልታረግ? ኧረ ስልኳን መነተፏት። ሊበቀልላት ነው። ያበደቃ ያዡ በቃ ሃይ እንዴ አምቶ ኡጀሉ ቦታሉ ገላሉ አስቀምጥልን። ይኸው አቤት ሬስኪው ተደረገ ማለት ነው። አየ መልካምነት ሲከፍል መልካምነት ይከፍላል። በጣም አመሰግናለሁ። እሺ የሰው ልጅ የፈለገውን ያክል ቢከፋብን የቤቱን በር እንጂ የፈጣሪን በር አይዘጋብንም። አንዳንዴ መልካምነት መልሶ ይከፍላል። ኮሜንት ላይ ሁላችሁ መልካምነት ለራስ ነው ብላችሁ ጻፉ። ሁላችሁም ኮሜንት ላይ መልካምነት ለራስ ነው እያላችሁ ጻፉ። ደርሻለሁ። ቻው። ፍቅር የለችም እንዴ? ተኝታ ይሆናል። ለያት እስቲ ፍቅር በአልጋ እንዴት ጆዬ? ወይኔ እንደምታስበው እኮ አይደለም። ምን ያስብልሽ? አልጋ ላይ ይዞሽ አሁን ምን ልትይ ነው? ጸጋ ተልከሰከሰ። አንዴ እዚህ ጋር ነው። እስቲ ሊመክራችሁ ነው። ሶፋ ላይ አስቀምጦ ሊመክራችሁ ነው። ባል እንዳላት ታውቅ ነበር? አዎ። አሪፍ። አሁን አንድ ነገር ታደርግልኛለህ። የምጠይቅህን ጥያቄ ቶሎ ትመልስልኛለህ። አንዲት ሴተኛ አዳሪ አብራት አደርክ እንበል፣ ስንት ከፍላታለህ? እንጃ፣ ወይ 200 ከ300 ከ400 ብር ያልፍ። እሺ 200 ብር ስጠኝ። አይሞላልኝም። አምጣው። 200 ሰዓት አሁን መሄድ ትችላለህ። ምን እያደረክ ነው? ይሄ 100 ብር ዛሬ ትዳርሽ ላይ የማገጥሽበት ነው እና ይሄ 100 ብር ከዚህ ውስጥ እንዲወጣ መቼም አልፈልግም። የሰርጋቸው ፍሬም እና ደግሞ ባየሽው ቁጥር እንድትታመሚ ነው የምፈልገው። ደግሞ መምሽን ደበቀሽ ታመሚ፣ ልክ አሁን እንደደበቅኩት እና ባልሽ ነኝ። አንቺም ደግሞ ሚስቴ ነሽ። እናንተ ብትሆኑ ምን ታረጋላችሁ? እስቲ ኮሜንት ላይ ጻፉልኝ። ኧረ ቸከው ዛሬማችን አስምጪ ካልበላው ጉንዳድ
በሳቴ ኡፍ ውሰደው አውጭ አሮስቶ ምንድነው ያያችሁን? በህይወት ስልክሽ እንደዚህ አረገና ያታረኩልሽ እንዴ? እሱን አትጠብቀው። ማንን ሌባ በስርፍ ስፒከር ነው ብሎ ይሁን ምንድነው? ዘጋሹ በሎኒ ብለው ሹፌሩ የልጅሽን ስልክ ቁጥር ስጪኝ አለኝ። ልስጣው? ራዋለች ጌታ ኢየሱስ ጌታ እኔ አውቃል፣ ግን የልጅሽን ስልክ ቁጥር ስጪኝ አለኝ። በኢየሱስ ስም እርሷ ራሷ አላፈረ። ምን አይነት ዘመን ነው? ምን አይነት ዘመን ነው ደግሞ? ስጪው፣ ደስ ብሏት እኮ ነው። ምግቡ አልደረሰም የኔ ፍቅር? ደርሷል፣ አቀራርብ ነው። አባትህ ግን ዘገዩ። ቆይ እኔ ልክፈት። እግዚአብሔር ይስጦት አባባ። መች ገንዘብ ጠየቅኩሽ? ጋሼ ምግብም የለም። የኔ ፍቅር ማን ነው? የኔ ቢጤ ናቸው ጋሼ። ሰው እየጠበቅን ነው። እንዴ መች ሰማሽኝ? አይ እንግዲህ አያድርቁኝ። ና አባርርልኝ። እንዴ አባዬ ልጄ ና ግባ ቤት። ጆሲ አንዴ ላናግርህ። ምን መስሏቸው ናቸው? አዎ ምን ነው? አባት የኔ ቤተሰብ ለመታወቅ ይሄን ለብሰው ነው የሚመጡት? ቆይ አንዴ የሆነ ነገር ልንገርሽ። ነይ ውልቅ ማለት ይችላል። ልብስሽን በራይድ ልክልሻለሁ። እዛው አባትሽ ቤት ሂጂ። እሺ ልጄ፣ በእኔ ምክንያት እኮ እንድትጠሉ አልፈልግም። አባዬ አንተን ሳታከብር እኔን ታከብረኛለሽ ማለት ዘበት ነው። ይህ ትክክል። አባት ማፈሪያ ሆኖ ራሱ አያውቅም። ለአባት ያላችሁን ፍቅር እስቲ ኮሜንት ላይ ጆዬ፣ በቃ ፍላሽን ወስጃለሁ። ካሌባ ኧረ ዛሬ ገደለችኝ በእናት። ምን? ማን ነው የሚገልህ? ኧረ ጎረቤታችሁ መወዳት ልጅ እና ያቺ ዝምተኛ ልጅ ደግሞ ምን አድርጋ ነው የምትገልህ? ከቤተሰብ ጋር የሚታይ ፊልም ጫንልኝ በላይ ከቤት የሚያስባርር ፊልም ነው የጫንኩላት። ማለት የጀርመን ካራቴ። ይህ ደግሞ እና ካራቴ ያስባርራል እንዴ? አይደለም፣ ካራቴው እኮ አልጋ ላይ ነው። የብልጥና ፊልም? ወይኔ ምንም አታውቀው ልጅ። ቤተሰቦቿ እሷንም አንተንም ነው የሚገሉ። ጆይ ተበላሽ። በቃ ስማ፣ ይሄን አይተነዋል፣ ሌላ ጫንልኝ። አይተነዋል ጫንልን ተባለ። ባይዞ በዚህ አጋጣሚ ማለት ነው ምንም አያውቁም ብላችሁ የምታስቧቸው ሰዎች በጣም እላፊ ነው የሚያውቁት። ጆይ ካሌባ ካልሲ ልስጠት? ኧረ እባክህ ሚስት ወድቃለች። ወይኔ የኔ እናት እኔን ሌባ ነው አሁን። ያ ምንድን ነው? ቆይ ገፍትሮ አሮጠም ራሱ እኮ። ምን ሆንሽብኝ? ስልኬን ወሰደብኝ። እንደዚህ ሆነሽ ለምንድን ነው ለእኔ ምሳ የምታመጭልኝ? አንተስ ማን አለህ አባ? አቤት ፍቅር እንዴት እንደምታምሩ በቃ ደስ ስትሉ። ያጎርሳታል፣ ይስማታል፣ ታጎርሳለች፣ ትስሟለች። እንደዚህ አይነት ፍቅር ለሁላችሁ ሚስጣችሁ አሜን በሉ ኮሜንት ላይ። የኔ ፍቅር መጣሽ? ምን ነገር አለ? እኩል አለን እኮ። እሺ እኩል እንበል፣ እንጋባ፣ እንለያይ። ስፈራው የኖርኩት ቢመጣብኝ ድንገት ቢመጣብኝ ተቃራኒ ይልሃል ክሪስ ክሮስ በማመን ከህመሜ ስድን እንደ 50-50 ነው መስራት ያለበት። እሱ እንለያ አንቺ እንጋባ ካላችሁ በድምጽ ብልጫ ነው መሆን ያለበት። እኔ ደግሞ የሚስት ከወንድ መብለጥ አለበት ብዬ ነው ማስበው። ልቧን ሰበርከው በቃ የዋንትያ አይዳይ። አሁን ልጆች ምን ላበላ ነው? እማ ወይ ልጄ መጣ። ነይ የኔ ቀጫጫ። እማ ርቦኛል በጣም። ቆይ ላምጣልህ እስኪ። አይ አይ እናት አይታል ከወዷ ቀንሳ ልጇን ልታበላ ነው።
ይኸው ልጄ ብላ። አንቺ ግን በልተሻልማ? አዎ ልጄ እኔ በልቻለሁ። አታይም ወዲ እንዴት እንደሞላ? አልበላሽም አይደል? የውሸትሽን ነው። ያስታውቅብሻል እንደራበሽ። ልጄ ወዴት ነው? ወይማ ምን ሆንክብኝ ልጄ? እኔ ለአንቺ መጉደል አልፈልግም እናቴ። አንቺ መቼ ነው ማስደሰት የምችለው? ሁሌም እንዳስደሰትከኝ ነው የኔ ልጅ። እኔን ለማሳደግ መከራሽን በላሽ። እኔን ለማሳደግ አንገትሽን ደፋሽ። ከሰው በታች ሆነሽ እኔን አሳደግሽ። እጆችሽ ሻከሩ፣ ፊትሽ ጦቀረ እናቴ። ተው ልጄ እንደዚህ አትበል። እናትህ እኮ ነኝ። እማ አንቺ ለኔ ብለሽ ብዙ መከራ አይተሻል። እኔ ደግሞ በተራዬ ልኑርልሽ ለአንቺ። ምንም ሳላረግልሽ ምንም እንድትሆኝብኝ አልፈልግም። እድሜና ጤና ይስጥሽና አንቺን ላስደስትሽ። አሁን ግቢና ምግቡን ቢሽ እኔ የሆነ ነገር ፈላልጌ ያመጣለሁ። እሺ ልጄ። ለሁላችሁም እናታችሁ 1000 ዓመት ትኑርላችሁ። ወድሻለሁ። እኔም ወድሃለሁ። እስቲ ለእናት ያላችሁን ፍቅር ኮሜንት ላይ አታ ቀስ ብላ ተራመድም የሚሰበር ቃል አልኩ አንዴ። እሺ ይቅርታ። ምን ይመስላል? አታ ቶሎ ቶሎ አመጣም እንዴ ትንቀረፈፋለህ? እሺ እሺ። እዚህ ጋር ወርደው ቀስ ብላ ወርደው የሚሰበር ቃል ምንድነው? እዚህ ያለቃው ሰስፔንስ ነው ያረከው እኮ እባክህ። እኔ አላማረኝ እንካ የተነጋገርነው እኮ 30 ብር ነው። እንዴ ሊተንቀርፈ መተረሙ 30 ብር ትላለህ? ግድ የለህም ተው። 10 ብር ስጠኝ አባት። አተርሊ ወረዛ አባት ያለኝ ይሄ ነው እንካ። ላንተስ? ይሄው አንተ ተደሰትክ አይደል? ደስታ ይበቃኛል። ሂድ በቃ። የሱ ደስታ ላንተ ራስ ሲሆን ያለው አይደግነት። ምናልባት አንተ ይሄን በማድረግ ስጋህን እንጂ ነፍስን አታስደስታት። እኔ ከገንዘብ ራኩ እንጂ ከፈጣሪ በጣም ትክክለኛ ንግግር። መልካምነት ሲጀምሩ ሁልጊዜም ለራስ ነው። ይሄው ደርሻለሁ። ቶሎ ነኝ፣ በርሽ ላይ ነኝ። እንብላ። እሺ እንዳይደብራችሁ ግን እሺ። ብዙ አልበላም፣ ግብዣ አለብኝ። አንተ ምን እየሰራህ ነው? ነይ እንብላ። የምትበላው ወጣ። እኔ ልጋብዝህ አይደል? ከቆሻሻ ሰው ጋር ለዛም ቆሻሻ ቦታ ላይ ከቆሻሻ ሰው ጋር ታውቂያለሽ፣ የእነሱ ልብ ካንቺ ንጹህ እንደሆነ። የቆሸሸ ልብስ ይጸዳል፣ የቆሸሸ አይምሮ በምን ይጸዳል? አቤት ንግግር! ምሳ ጥንቅር ብሎ ይቅር። እኔ እኮ ጆጆ የምትናገሪው ንግግር እኮ እንዴት እንደሚመቸኝ። ጆጆ የሚመቻችሁ እስቲ ኮሜንት ላይ አንድ ጊዜ ያበደታ ዝም በይ ቀበጥ። የመጀመሪያ ስህተት ሳያንስ ሁለተኛ ስህተት ስለሰራ ነው። ምን አገባ? ሴት መምታት ጀግና የሚያስብል መሰለ። እናንተም መምታቱ ጀግና የሚያስብለው በጣም በቃ አቡጀንደር ይገባል። እንዲህ ነው ገባሽ? ወንዱ ተመቶ አይቀርም። በጣም አመሰግናለሁ። በማያገባ ችግር ውስጥ ከተትኩ። ደህና ነኝ። እህቴ ብትሆን ዝም ብዬ አልፋለሁ ብለሽ ነው? ምህሩ ይባላል። ዮሴፍ እባላለሁ። ልሸኝሽ? ወደዛ ነሽ አይደል? ችግር የለውም ራሴ እሄዳለሁ። በድጋሚ አመሰግናለሁ። እሺ። አቤት ትውውቅ ይላል። አሁን እናንተ ያድጋል ወደ የሆነ ነገር። እኔ ፍቅር ቢሆን ደስተኛ ነኝ። ምን ይመስላችኋል እናንተስ? አባት ባስ የሚቆምበት የት ጋር ነው? ባስ እኮ አይቆምበትም። ብሄሩ ካልሆነ እኮ ባስ እኮ አይቆምበትም። ኧረ በስመ አብ! ባስ ስቴሽኑን ነው። አንተ እብድ! ና እስኪ ወንድሜ እስከሚመጣ አጣብቀኝ። እንዴ ብለሽኝ ነው? ምንድነው መታታተ? ራሷ እኮ ናት አጣብቀኛለችኝ። ወንድሜ ነው አጣብቀኝ አልኩት። አባት በእናትህ አንሳልኝ። ስልኩ ግን አያስፈልግም። ነይ አንተ ወርደኝ። ሬሶ እንዴ አንሳልኛልሽኝ? ይመክፈል ነበር። እቺ ላነሳውበት ካላችሁማ በሉዴታ። እስቲ ልቀቀኝ። እኔ ለራሴ ሴት ማተራምሶ እንዳልቻለሁ
ኧረ ታዬን ብታዩ 5 ዓመት ሙሉ ሴት አይቶ አያውቅም። ወይኔ አስተዋውቀኝ በእናትህ። ኧረ ካልናቱ በስተቀር ሴት አይፈልግም። ማን አባቱ ስለሆነ እኔን አይቶማ አያልፍም። ያው እንደውም ያው አይሰማሽም። ዶማ ጅል አብጭ ፍቅሬንች ደሞ ልትጨማለቅብህ መጣች። ካሌብ ደግመን እንደዚህ እንዳትል የኔ ፍቅር ውሃ ግዛልኝ። እሺ እኔ ፍቅር ኤፍራታ እስኪ ማስቲካ እስኪ። ወይ አንተ ደግሞ ከሰው ራስ አትወርድም እንዴ? አምጣው። የሰው ቀይ ነካል። አንስቼልሽ እኮ ነው ደሞ አይቼዋለሁ። ምኑን ያየው? ፖስት ፊልም ምን ይሰራልሻል? ፋራ ጓደኛ ፍቅረኛ አይደለ እንዴ? የኛ ራዳ የወንዶችን ዓለም የምታውቂ አልመሰለኝም። ማለት ባክሽ አታስመስይ። እሱን ለአንቨርሰሪያችን ካሉን አልሰጠም እያልሽ አንቺ በእናትህ አትንገረው። እኔ ላንተ የፈለግከውን ነገር አደርግልሃለሁ። ቆንጆ በኋላ 10 ሰዓት እኔ ቤት አጭር ቀሚስ ቢሆን ይመረጣል። እሺ ጆይ ቻው ቻው ካለ አቤት ጓደኛ እኔ ነኝ። ግቢ ግቢ። ቀሚሷ አምሮብሻል የኔ ፍቅር። እኔ አላቅም እንደነገረው ብሽቅሽ ድራፍት እንጠጣ። እሺ እንጠጣ። አንተ ምን ጀለስ ነው ይሄ? ምን ሆነሽ ነው የምታለቅሽው? ስልክ እያወራሁ ነጥቆኝ ሮጠ። አሁን እንዴት ነው የማስመልሰው? ያው እንደዚህ ነው። ካለቃትሽ ከተሻስመልሽ እንደዚህ ስትሰርቅ ያቅለሽልሽሽ ነው። ዛሬ ምን ነው ይላከብኝ? ሳያቅለሽልሽሽ ነው እንዴ ነው ማስመልሰው አልሽኝ? ስልኬ ነው ያልኩህ ዱባራስ። ምሩ ምን ነው? ምን ሆና ነው? ተለያየን ማለት እንለያይ አልኳት። ለምን? ብዙ ሰው ታውቃለች። እንዴትና የት እንደምታውቃቸው ደግሞ ማሳወቅ አትፈልግም። ታዲያ አንተ ምን አገባ? የትላንት ሚስጥሮችን አልወድም። ነገረችም ለውጥ የለውም። ካሌብ አትሽወድ። ሰው ወደ ኋላ አይኖርም። አይ ጆይ፣ ትላንት ያልዳመነ ዛሬ አይዘንብም። እና ምን ተሻለ? ድራፍት እንጠጣ። ያበደ ሐሳብ። የዚህ ሁሉ ወሬ መጨረሻ ድራፍት መሆኑ ግን አያስቅም? አባት በእናትህ አባቴ ደደብ አቤት እንዴ ግምጥም ያማል እንዴ? ካርቱን ነው ስለ ካርቱን ማን አወራ? እሙዬ አቤት ምን ልርዳ? ድምጽ ነው እንደምትሰሪው? ምን ነው ቀጠለብህ? ቀጠለች እንደ የባጃጅ ሰውነት ይዛ የሲኖ ድምጽ እያወጣች። አቤት አንተ ሚስቴ ምን እንደምትላት ጉሮሮ ተቀያይራችሁ እንዴ? እንዳትዞር ስልክህን አምጣ። ኧረ እኔ ፍቅረኛ አለኝ። ምን አገባኝ? ስልክህን ነው ያልኩት። 0915 አንተ ቀፎውን አምጣ። ምን የማር ነጋዴ ይመስላል? ኧረ እኔ ቀፎ የለኝም። አንተ ስልክን ካልሰጠኝ አጋድምሃለሁ። እኔ ከማላውቀው ሰው ጋር ልጋደም ፍቅረኛ አለኝ አልኩሽ እኮ። ኡፍ የቸገረኝ ሳያንስ ምኑን አዘቅጥ አለብኝ። ኧረ ዝግት። አንተ ወንድምክ ምን አይነት ሰው ነው? ቀይ ነዋ። ሂድ ወደዛ። እንዴ ዴት ብሎኝ ይዘኝ ወጥቶ ስልኬን ይብላው። ኧረ እሱ ምግብ እንጂ ስልክ ሲበላ አይቼው አላውቅም። ምን አይነት ሳይኮ ነው? ምንኛ ነው? በደንብ አይበላም እኮ። አንተ አቁም። ምንድነው የማቆመው? ከኔ ጋር ጨዋታ ትተህ ወንድምክ ናትን ያስተዋወቀኝ የስልኬን ብር አምጣ። አበድኩላ ፓርት 2 እጅግ ላለውን ነገር ውድነቱን የምታውቀው ስታጣው ነው። ማርያምን ተንከባከባት። ትሰሚኛለሽ? ከየት እንዳነሳሁሽ እንዳረሽ። እኔ ማልወደውን ነገር አታርጊ። ገባሽ? ደደብ አቡጀንደር ቆይ ሲያሳዝን አረ ሜላት ቡናውን አፍጥኙ ቶሎ በይ። ወዬ ቆይ አንዴ ለካሳ ድርሼ ለመጣለሁ። እሺ እሺ አፍጥኝ ዋዬ። ችግር የለውም ሂድ፣ ችግር የለውም እኔ እከፍላለሁ። እሺ ባለፈው ክፉ ሰው አልነበርሽ እንዴ? ቆይ እናንተ ምን እያደረጋችሁ ነው? እባክሽ ወረዛ ሂጃቡ ነው ተነሳ፣ አይዞህ። እሺ ሁላችሁም ማስመሰሎች ናችሁ። ሁላችሁም ማስመሰሎች።
ነግሬሽ ነበርኩ እንደመጪ እኮ ነግሬሽ ነበር። ይራክ እኔ አንተን ካጣው ጀምሮ ምንም ሰላም የለኝም እኮ ብዬሻለሁ እኮ ፍቅርና ሰላም በገንዘብ እንደማይገዛ። ለኔ ላንተ ምንድን ነበር ጥያቄ እኔ ነኝ ሲራክ በጣም ይቅርታ አድርግልኝ። ያለመለስ ወደ እናቴ ጋር መሄድ ነው። ያኔ እኮ በቤተሰብ ጫና ነበር እኮ እንደዚህ ሆንሽ። አሁን እኮ አብረን መሆን እንችላለን። መተሽል እንደ ማርያ ቤተሰቦችሽ እኮ ግን እኮ አንቺን ህይወቱ ካኖሩልሽም አይኖሩልሽም። ማርያ እኔ ፍቅር አንቺ ልብስ የማንፈቅዱልሽ ነው። አንቺ ነሽ ሽቶዬ ውሰጂ ያልሽኝ ሽቶ እኔ ብቻ እግዚአብሔር ይስጥሽ እያልኩኝ በ5000 ብርሽ ራሱ ቆንጆ ጫማ ገዝ ማን ነበር ፈቅዶልሽ ነው እንዴ ተዳፈርሽው? ደውዬ ሳስፈቅድሽ አልወጥሮሽ ጥሩንሽልኛ እንዴ መቼ? ኧረ ስልክ ሄዲዶ ነው እንዴ? ሄሎ ሜሪዬ ወይዬ እኔን ወይዬ አልጋሽ ላይ እኮ 5000 ብር አግኝቼ ታዲያ ውሰጂዋ። ደግሞ እኮ ሽቶሽን ልቀባ ብዬ ውሰጂው። እሱንም ይሄ ዕድል አይገኝም ብዬ ዛሬ ነው በጣም እንደው ቀሚስ ግዢ አይ ያንቺን ውሰጂው። እሺ አቤት ምቀኛ እህት ነው። እኔ ጋር ነው አንቺ ጋር ነው። አፋጀቻት። አባረሽ ይዘሽ ታላቅ እህትነትሽን ማሳየት አለብሽ። ዛሬ ደግሞ ሳትረሳ ሳጎርሳ መጣችልኝ። ማን? ለምን ነው ቤት ስገባ ደውልልሻለሁ ብለህ ያልደወልክልኝ? ብዬ ስልክ ከሻወር ስወጣ ደውልልሻለሁ ብለህ ያልደወልክልኝ? ቆይ አይደለም እኮ የኔ ፍቅር ትሰማኛለህ? አንተ እንድታስረዳኝ እኔ ጊዜ የለኝም። በቃ ደውላለሁ ካልክ መደወል ነው። ቤት ስገባ ደውላለሁ ካልክ መደወል ነው። ኧረ መንጨርጨር አንተ ደውል ነው። በቃ ምንድን ነው ጊዜ የምታባክነው እንዴ? ቆይ እስኪ አንዴ ቆይ ፔሪድ ላይ ነሽ እንዴ? አዎ ፔሪድ ላይ ነኝ። ምን ነው? ኦ ናው በል ቻላት እንግዲህ። ሴቶችን እዛ ሲዝን ላይ ማውራት ልጅ የወለደች ነብርን እንደ መሳፈጥ ነው የሚቆጠረው። እስቲ ከዚህ ጋር ሪሌት የምታደርጉ ቺኮች ኮሜንት ላይ ሜሪ የኔ አበባ ምን ፈልገሽ ነው? ትምህርት ቤት አታደርሽኝ? አቤት ማሰማመጥ እና ላድርሰሽኝ ብትሄጂ አላደርስሽም አልኩኝ እኮ በእናትሽ መነጽሬ ራስ ብታደርሻት ግን ችግር የለውም እኮ ምን ልትሰሪ ጎሟን ተነፈሰችላት። እሺ ወይ ዙኔ ተውኩት መሰለኝ መኪና በይ ቻው በቃ በይ አንቺም ለዘላለም ቻው ማለት መቼስ መኪና ችግር ያለበት ሰው በሰላም ይመለስ። መኪና ምን ሆነ? እኔን አላደርስም ስትይ አንቺ መሄድ እንደማትችይ ማሰብ ነበረብሽ። በእናትሽ ተናገሪ። መኪና ምን አድርገሽው ነው? ሞባይል ባንኪንግ እምቢ ብሎኝ ለሙታን ሳማር ቅዱስ ሚካኤል አንድነት ገዳም በባንክ ላስገባላችሁ እየሄድኩኝ ነበር። ወይኔ ምን ይሻለኛል? ስጦታ ልትልኪላችሁ ነበር እንዴ? አዎ የሙታን ሳማር ቅዱስ ሚካኤል አንድነት ገዳም የሚገኙ አባቶች በአታቸው ከፀሐይ ከብርድና ከዝናብ የማይከላከል ደሳሳ ጎጆ ውስጥ ለ3 እና ለ4 ሆነው በአስቸጋሪ ሁኔታ ውስጥ ይገኛሉ። ከዚህ ችግርም የእናንተ መጽዋት ወይም ደግሞ ስጦታ ስለማያስፈልግ ከላይ በማስቀምጥላችሁ አካውንት ሁላችሁም ለሙታንሳ የማር ቅዱስ ሚካኤል አንድነት ገዳም የምትችሉትን ዶኔት አድርጉ ፕሊዝ። ሜሪ ካርዱ ሞይልኝ እስኪ። ምን እናትሽን ይመስላል? እንዶቼ ቆሎ ወይ እህት ማሚ መጣሽ ከቃላምጣልሽ ብርጭቆ ምን ሳብረሽ ጨርሰሻል? በምን ልታመጭላት ነው? ምን አረዝም ባያለ ብርጭቆ እንድትጠጣበት ነው እንድትቀምስበት ነው በዚህ ልታመጭላት? አቤት ማሻጠር ብርጭቆቹን ሰብረሽ ጨርሰሻል። ያ የጎረና ወጥማ ይቅርባት፣ ድስቱንም አቃጥለሽ ጨርሰሻል። ወይኔ ቡና ላፍላለሽ? አይ የማንቆርቆሪያ ቡናማ ይቅርባት። እሱንም ማሸኝ ወዴት ሰብራዋለች። እናትየዋ ልሸኛት ነው። ብር ልቀፊያ ስትመጪ ቀጣይ ስምሽን በእኔ አስቀይሪውላ ትልሻለች። ሙዬ ልሸኝሻ። አቤት ልሸኝሽ ነኝ ማለት አንተ ነህ እኔን የምትሸኘኝ? ምን ችግር አለ? እኔ መሰለ መኪና ኦኬ መኪና ያንተ ነው። ኧረ ምን ይገርምሻል? ከዚህ ማስፈር መኪና ምናምን አለኝ መሰለኝ። ኧረ እባክህ በጣም እድለኛ ነህ። ባይ ዘ ዌይ እና የት አለ ቁልፉ? ቁልፉ እኔ ምን እጄ ላይ ምን ይሰራል ቁልፉ? አንተ መኪና ነው ተለገፈት ትጀባንናለህ እንዴ? እንካ ይልቁን ለፓርክ ለጠበቅበት ይሆናል። እሺ ወይኔ ወርደት ምን አይነት አመጣ? ቆይ እሺ ብትለው ምንድን ነበር ሀሳብህ? አቦን ምን ነው ከተባለ ቃል ምን ነው የምታካብጂው? በስመ አብ ወወልድ ወመንፈስ ቅዱስ። በስመ አብ በዘራችሁ እንደዚህ አይነት ውርደት አይድረስ። እንደዚህ አይነት ውርደት በዘራችሁ አይድረስ። ላይ ለብርሃን ሄሎ ወይ
ኤርፖርት የት ነው ያስቀመጥሽው? እንጃ ልጅ ፈልጊው ነው ምን አቅልሻል ታዲያ? እሺ የት ሆነሽ ነው? ስራ ላይ ነኝ። ስራ ጀመርሽ እንዴ? አዎ። ነገሩ ሰሞኑን ብር በብር ሆነሻል። አሎ ቆይ በቃ ደውልልሻለሁ። አለቃዬ መጣሽ? እሺ በቃ አለቃዋ እንዴ እያያችሁ አትለፉኝ ስለ አይነ ብርሃን። ያንቺን የመሰለች ልጅ ለዚህ ነገር መዳረጓ በጣም ያሳዝናል። የኔ ወንድም ስለ አይነ ብርሃን ምን ጉድ ነው? ምን ሆነሽ ነው ግን? ይሄ ነው ስራው። ምን አጋጥሞሽ ነው? እስኪ አጫውሽ። አይኖች አያዩ ብርሃን የላቸው። በልጅነቴ ድሮ አጥቻቸው እቺንማ ጉድ ነው። ሰሙኝ አልወድም። በእናትሽ ውሻ እፈራለሁ። ውሻ ያዩ ብርሃን የላቸው መነጽር ነው ልካሮተሽ እንደ አንቺ አይነት አጭበርባሪ በዝቶ ነው መረዳት ያለባቸው ሳይረዱ የሚቀር። ትክክል። እህት አለም ምን ፈልገሽ ነው? ከላይ ፈጣሪ ቆጥርልሻል። አንድ 20 ብር። አቤት ማሰማመጥ። ለ20 ብር መቼም ሳሳሪ ልባይ አላሰብሽም ማለት ለ20 ብር ጫማ አስጠረገችሽ? ያንን ድንጋይ ከፊት ለፊት ያንሺው። ኦ ማይ ጋድ እስክሪብቶ ወደቀብኝ። ይቅርብሽ፣ ይሄ ብር ይቅርብሽ። እንዴት ነሽ? አንተን ካየው በኋላ ደህና ነኝ። አቤት ጸጉር የፈረስ ጭራ ባይኖር ኖሮ በመላጣሽ መውጣት ይከብድሽ ነበር። እስፖንጅ ቂጥሽ ተወላግዷል። አስተካክል። በቃ እኔ ልሂድ። ቆይ አንዴ። እኔ የሚያሳስበኝ 7 ባሎችሽ ቤት ምን እንደሚሉ ነው። ምን ማድረግ ይቻላል? ሩታ የእውነት ማልቀስ እና ታዲያ የእጅሽን ያገኘሽው ለብር የሁሉ ስታሰሪያ ምን ታርግሽ? አቺ ምን ትመስላለች እቺ ዘጊ? ምን የተጣጣጥሩ ቤቱን ለብቻ መያዝ ነው የመሰለ ነገር የለም። ሳማይ አቤት። ፎጣ አምጪና ይሄን አዝጂ። እንዴ አንቺ በደፋሹ እኔ ምን በወጣኝ? አምጪና አዝጂ እኮ ነው የምልሽ። እንዴ የሚገርም ነው። ስልኳን ሰበርሽው? ወይኔ ጉዴ። ምን አታየውም ብለሽ ነው? ሜሪ ፎጣውን አቀብኝ። ሰበርሽው? የቃልዬን ስልክ ሰበርሽው? ቃል ማሽቃበጥ ምንድን ነው? ስልክን ሰበረችልህ። ፈጸማት በቃ። ጭራሽ ትጮያለሽ። አራት ቁጥር ልጄ ግፋ አይሆንብህም? እንዲህ እየወደደች ላሽ የምትላት? ኧረ እናቴ እንደሱ እኮ አይደል። ላሽ የምትላት እኔ እንጠናና ነው ያልኳት። አውቆ ነው እማዬ። እንደውም አጠገቤ እንዳደርሽ ብሎኝ እና ማዘርሽን ይዘሽ የመጣሽው እንጠናና ማለት ያው ማሚ እንጠናና ያልኳት እኔም ሰርቼ ትንሽ ገንዘብ መያዝ አለብኝ። በባዶ ኪስ ወንድ ልጅ አያምርበትም። ሌላው ደግሞ ማሚ እሷ በምታስብበት ደረጃ አይደለም ምን ያሰብኩት። አይ እንግዲህ እኔ እውነታውን ማወቅ እፈልጋለሁ። ትወዳታለህ ወይስ አትወዳትም? እኔ እንደ ታናሽ እህቴ ነው የምወዳት። ወይ ልጄን ትበላች። አንተ ራስህ አልወርድ። ማዘርያዋን ይዛት የመጣችው ምን እንድታረግላት ነው? ካልወደድካት ልጄን በሳማ ልብልብ አድርጌ ነው መገርፈ እንድትለው ፋውስ ሰበራ ወይ ረቦይ ነበር። እንዴት ናችሁ? ደህና ናችሁ? በእንትኔ ነው የደረሳችሁት? ኧረ ቢያንስ ታጠብ። አይከለክሉህም። እኔ በእርግጠኝነት ግፋ ቢል ቢታዘቡህ ነው እንጂ አይከለክሉህም። እጅህን ግን አለመታጠብህ ነው ችግሩ። አንተ በግርምት ነው የሚያዩት ታውቃለህ? ሄሎ ሰማ ና ሪፈዋል አፍጥ ነው ቶሎ በል። ኧረ ጀለሱን ይጠራል። በሰው ምሳ ይጋብዛል። አንተ ሌላ ሰው ጀለሱን መጣ። ምን አይነት ስራ ነው የምትሰሩት?
ራንተ አሬ ይጎራረሳሉ። ተርበው ነው እንዳፈርዱባቸው። ማሚስቲ ሌላ ምግብ ጨምርላችሁ። አዎ አይታል። ኢትዮጵያዊነት መልካምነት ነው። ኧረ ሶስተኛ ዜጋ አንተ ምን ጸዴ ፕራንክ ነው። ጀለስ ግን በጣም ቺል የሆነች ሰው ጸዴ ፕራንክ፣ ያበደ ፕራንክ። ምንም እንዳትነሳች ነግሬሻለሁ። ዝም ብለሽ ሂጂ። ምን ሃንግ እየሰራችኋት ነው? ዝም ብለሽ ሂጂ አልኩሽ። በቃ ዝም ብለሽ አንድ ነገር ጫውቋች አባታ አንዴ ልናስቀምጣት። ቁጭ በል። እሺ ምንድን ነው የፈለከው? የፈለከውን እሰጥሃለሁ። እሺ ልቀቀኝ። ለአንድ ሴት ነው የውላ ሰው። አንቺ ያሽውን ብራንች ኧረ አንተ ተቀባበሏት በአደባባይ። መሀል ብሔራዊ እንደዚህ አይነት ስራ ወጣው ያለኝም በቃ ምንም የለኝም። በእግዚአብሔር እሺ አራጩሂ ኧረ ቦርሷን ማስወለቋት። አሁን ምን የሚሉ ፕራንክ ነው? ምን የሚሉ ፕራንክ ነው? ቆይ እንደዚህ የሰው ቆሌ ገፋችሁ። ስንት ነገር አስባለች አሁን በዚህ ሁሉ። እኔ ሁሌ እኮ ነው የዚች ልጅ ስትራክቸር የሚያስደምመኝ። ወሳቦ ፒሽ ነው። አተ ምን አይነት በርድ የሆኑ ቸከሶች አሉ ፓፓ። እዚህ ካሉ ሴቶች እዛ ጋር ያለችውን ቸከስ ስልክ ተቀብለ ከመጣ 500 ብር ብለኝ። እሺ ከዛስ? አንተ እኔን 1000 ብር ብለኝ፣ እኔ አንተን 500 ብር በላ። ቀጣይ አንተም ትሄዳለህ። እሺ ችግር የለውም። መደብ ይጣ መደብ አውጪ። ይሄው 1000። እሺ እሷ ትዳኛለህ። እሷ ስጣት። እስቲ ሻማር ጥበብሽን እንየው። እናቴ ወይ እንዴት ነሽ? ደህና። የሆነች ነገር ላወራሽ ነበር። ሰው አለው? የለውም፣ ተቀመጥ። አመሰግናለሁ። በጣም ይቅርታ ለድፍረቴ እዚህ ድረስ የመጣሁት የሆነች ነገር አዚዝን ስልክሽን ለመቀበል እና ስልክሽን አሰጪኝ። ችግር የለውም፣ እሰጥሃለሁ። አመሰግናለሁ። እዚህ ላይ ጻፊልኝ። ተበላ ይልሃል። ይሄው ደውልልኝ። እደውልልሻለሁ። ኧረ ደውልልኝ አለችው። ተራሽ ደርሷል። ፊት ለፊት ያለችውን ስልክ ተቀብለሽ ነይ። ይቅርታ፣ ሰው አለው? አዎ ሰው አለው። አዎ ሰው አለው እኮ ነው ያልኩ። በጣም ቆንጅዬ ነሽ። ጥሩ ስሜት ላይ አይደለሁም። ብትነሳ ይሻልሃል። እና እዚህ ጋር የሚቀመጠው ሰውዬ እስከሚመጣ ስልክሽን እስቲ እዚች ላይ ጻፍ አድርጊያት። ምን ያህል ቀለም ብንታያችሁ ነው? ካልሰማኸኝ ልድገምልህ። ውሃውን ፊትህ ላይ ደፋችብህ። ካሁን እሱ እስከሚመጣ ስልክሽን ጻፍ። ይኸው ኧረ ጥፊም አለው። ቆንጆ ስልክ፣ ጥሩ ነገር ነው የሰጠች። ከስልክ ጥፊው ተረፈ። አየር ላይ 1000 ብር ተበላ ይልሃል። እኔ እኮ የሚገርመኝ ሻማር ምን እንደሚያስነካቸው እኮ ነው። ቺኮቹ እንዳለ ለሱ በቃ እህቴ የምወዳትን ልጅ አጣበሰችኝ። አንቺ ጋር ስሆን ደስታ ይሰማኛል። መጫወት ወንድሜ ወጥሽ። ቆይ ማን ነው ማየ? ያውልሽ ባይስከልሽ ይባው ምኑን ወንድሜ ወጥሽ እኮ
ምኑን እሺ ልበል? አንቺ እኮ ህፃን ነሽ እኮ እማዬ። እኔ ትልቅ በታናሽ ሲስተር እያስለመንክ ነው ሻማር ብለህ ምን ልበል? እሺ ባይዋ እኔ በእግዚአብሔር ምን አይነት ሰው ነው እማዬ? ቆይሽ እሱን ቀፊ ማንን? እሺ የማይታወቅ ሰው ይታቀፋል እንዴ? የማይታወቅ ሰው ይታቀፋል? አውቃ ነው። እሺ እኔ ይወድሻል። ታውቃለች። ሁሌም የምነግርሽ የለ እንደምወዳት ራሽ ኮርም ማሳቀፈቻት። አንተ አልፈለገችህም። በቃ ለትንሿ ብላ ነው። ማሰሪያው ይፈታ። አይቴው ስራ አሪፍ ነው። አሪፍ ነው፣ ፈጣሪ ይመስገን። ስሚኝ ቀሮብሽ ቆንጆ የኔ ባል የምትዩ ባል ተብዬሽ ጓደኛሽ እንደዛ ዘንጦ ሲመጣ ሀብታም ነበረ እኮ ይመስል። ለካ ባል ተብዬሽ እንደዚህ አመዳም እስኪሆን ነው የሚለፈው። ስማ ወንድ ልጅ ሰራተኛ ሲሆን ደስ ይለኛል ማለት ለወሬ ጊዜ የሌለው ወንድ ደግሞ ይማርከኛል። ይሄ ትክክል ነው። ልክ እንደሱ ወንድነቱን ያውቃል። ወሬ ያለብሽ የኔ ፍቅር ዛሬ በጊዜ መጣሽ። ጓደኛህ በአጋጣሚ እዚህ ነበር። ብሩክ የት አለ? በእናትሽ ናፍቆኛል። 2 ሳምንት አላገኘሁትም። ካራቀ ሰላም ልበለው። የኔ ፍቅር እሱን ተው፣ አይጠቅምህም። ሄሎ አባት ቸኩላለሁ። ውይ ጌታዬ በጣም ይቅርታ። ነይ ቁጭ በይ አንዴ ልጨርስች። ፓርትቱ ይቀጥላል። ፓርትቱ የምትፈልጉ ሰዎች ኮሜንት ላይ ፓርትቱ እያላችሁ ጻፉ። ለማንኛውም ለዛሬ ያስኩላችሁ ቪዲዮዎች እነዚህን ይመስሉ ነበር። እንደተመቻችሁ ተስፋ አደርጋለሁ። ከተመቻችሁ ቪዲዮዋን ላይክ ማድረጋችሁን እንዳትረሱ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። በቀጣይ ቪዲዮ እስክንገናኝ ድረስ ፒስ አውት።